ተራምባቸው ጊዜ ኖሮት ቢኖር ደስ ይለኛል። እንደሚሰማው ግን አልጠራጠርምና ነገር ልናገር የወንድም መልእክት ነው። ይህን ያምቻ ጋብቻ የጎጥ ስብስብ አፍርስ። ማን የማን አበልጅ ስለሆነ የቢሮ ኃላፊ እንደሆነ፣ ማን የማን የጎጥ የወንዝ ልጅ ስለሆነ የምናምን ቢሮ ኃላፊ እንደሆነ፣ የምናምን ወረዳ አስተዳዳሪ እንደሆነ ታውቁታላችሁ፣ አውቀዋለሁ። ይሄ አሰራር መፍረስ መቻል አለበት ነው። ባህር ዳር ከተማ ውስጥ ያለውን ስርዓት ወጣት ታውቁታላችሁ። በረንዳ ላይ ተቀምጦ ሲተክዝ ነው የሚውል 90% ወጣታችን። የ4 ሚሊዮን ብር መኪና እየነዱ እዚሁ ከተማ ውስጥ 4 የቀበሌ ቤት ያላቸው ሰዎች ደግሞ አሉ። ይህን ፍትሃዊነት ማስቆም ያስፈልጋል። ያክስቱን ልጅ ሲሾም እያየኸው ያጎቱን ልጅ ሲያንቆለጳጵስ እያየኸው መሬ ነው ብለህ ልትከተሉ አትችልም። ቅድም ያልሁትን ነገር አምባቸው ያደረገ ቀን እኔ አብሬው ሞታለሁ በግሌ። ስለዚህ ያምቻ ጋብቻ የጥቅም ኔትወርክ ይፍረስ እዚህ ክልል ላይ። ያኔ ህዝብና መሪ መገናኘት ይችላል። ሌሎች የሚጎሉን ነገሮች ስለሌሉ አይደለም እነዚህን አንስቼ የምነግራችሁ። የማይጎለን ነገር የለም። የሚጎለንን ነገር በጋራ ህዝብም መንግስትም ሆነን አንድ ሆነን መቅረፍ ካለብን የግድ ስለሚያስፈልግ ማስወገድ ማለት ነው። ቅድም ያልኩትን ነገር የሚጥሙ የሚታዩ እርምጃዎች ሲወሰዱ ማየት እፈልጋለሁ በግሌ ለማለት ነው።